ሰላም እንዴት ናችሁ? ዲያሪ ዩቲዩብ ቻናል ተከታዮች አዲስ ለሆናችሁ ሰብስክራይብ እና ደውል ምልክቱን የዓለም ዋንጫው ሆቴል ዋጋ መናገሩ ተገለጸ። ቀጣይ ክረምት በካናዳ እና ሜክሲኮ በሚካሄደው ዓለም ዋንጫ ውድድር የምሽት የሆቴል ክፍያ ጣራ መንካቱ ተገልጿል። የ2026 ዓለም ዋንጫ በሚዘጋጅበት 16 ከተሞች በአማካኝ የ300 የሆቴል ዋጋ ጭማሪ መመዝገቡ ተናግሯል። ከፍተኛ ተጨማሪ የተመዘገበው በሜክሲኮ ሲሆን ከቀድሞ ክፍያ በ1373% ከፍ በማለት ተመዝግቧል። የውድድሩ መክፈቻ ጨዋታ ወቅት የሆቴል ዋጋ ከ135 ዩሮ ወደ 3330 ዩሮ ከፍ በማለቱ ተጠቁሟል። እንግሊዝ የአቋም መለኪያ ጨዋታ የእንግሊዝ ብሔራዊ ቡድን በመጋቢት ወር የብሔራዊ ቡድኖች ጨዋታ እረፍት ሁሉ የአቋም መለኪያ ጨዋታ ያደርጋሉ። ብሔራዊ ቡድኑ የወዳጅነት ጨዋታ ከዩራንና ከጃፓን ጋር በሄምንብሌ ስቴዲየም የሚያደርግ ይሆናል። ከጨዋታ በኋላ አሰልጣኝ ቶማስ ቱሄል የዓለም ዋንጫ ስብስባቸውን ያሳውቃሉ ተብሎ ይጠበቃል። ሶስቱ አንበሶች በዓለም ዋንጫ ከክሮኤሺያ ጋርና በፓናማ ጋር ተካሂዷል። የእንግሊዝ ከዓለም ዋንጫ መክፈቻ ጨዋታ በፊት በአሜሪካ የወዳጅነት ጨዋታ የማያደርግ እቅድ እንዳለ ተጠቁሟል። ለሚቀጥሉ 100 ዓመታት 4 ተከታታይ ሊግ የሚያሸንፍ አይኖርም ሃላንድ አለ። ቀላል ጎል አገባ ሲሉ እንደሰታሉ። የማንቸስተር ሲቲ አጥቂ ኤርሊንግ ሃላንድ ባለፈው የውድድር ዓመት ለተመዘገበው ውጤት ጉዳት ምክንያት እንደነበረም ገልጿል። ሰዎች ዛሬም ከፍ አድርጎ አስቆጣሪ ቀላል ጎል አስቆጠረ ሲሉኝ እደሰታለሁ ያለው ሃላንድ ይህ ለኔ ትልቅ ምስጋና ነው ሲል ገልጿል። ምክንያቱም በእግር ኳስ ውስጥ አስቸጋሪ ነገር ጎል ማስቆጠር ነው። ጎል በቀላሉ ካስቆጠርኩ ዓለምንም አሳካታለሁ ማለት ነው ሲል ጨምሮ ተናግሯል። ባለፈው ዓመታት ስለነበራቸው አስቸጋሪ ጊዜ ጠየቀው ሃላንድ ምክንያቱ ጉዳት ነው። ስብስብ ባይሆንም ትልቁን ድርሻ ጉዳት ይወስዳል ብለዋል። የሶስትዮሽ ዋንጫ ሳክተና በአመቱ ለአራተኛ ተከታታይ ጊዜ ሊጉን አሸንፈናል። በቀጣዩ ዓመታት የእንግሊዝ ቡድን የሚያደርገውን አይመስለኝም ብሎ ገልጿል። ሳላባ ከአሰልጣኙ ጋር ቢፍት የተሻለ ነበር ሲል ተናግሯል። ሳላባ ለመጫወት ተበሳጭቻለሁ፣ እኔም እረዳዋለሁ ያለው ጀራንድ ቡድኑ መርዳት መፈለጉንም አክብራለሁ ብሏል። ይህን እንጂ ሳላ መስዋዕት ተደረኩ ያለው ነገር ስህተት ነው፣ ይህንን ከአሰልጣኙ ጋር መፍታት ነበረበት ሲል ስቲቨን ጀራንድ ተናግሯል። ጀራንድ አያይዞ የሆነ ሆኖ ሳለ ወደ ተለመደው አቋም መመለስ እና ጎል ማስቆጠር መጀመር ሊቨርፑልን ያስፈልገዋል ብሎ ገልጿል። ምክንያቱም እሱ ምርጥ ተጫዋች እና ግብ አስቆጣሪ ነው። ቡድኑ ከዚህም ሁኔታ ውስጥ እንደሚያወጥ ይረዳል ብሎ ገልጿል። የአርሰናሉ ወጣት አማካይ ማክስ ዶውማን ባጋጠመው የቁርጭምጭሚት ጉዳት ምክንያት ለ2 ወራት ከሜዳ እንደሚርቅ ተገለጸ። የ15 ዓመቱ ተጫዋች ዋምን የቀድሞ ጥገና ሕክምና ማድረግ እንደሚያስፈልገው ተናግሯል። ማክስ ዶውማን እንዴት ተጎዳ? ባሳለፍነው ሳምንት መጨረሻ ቅዳሜ አርሰናል ከማንቸስተር ዩናይትድ በዝግ የወዳጅነት ተጫዋች አድርገው ነበር። የአፍሪካ ዋንጫ ዝግጅት ምን ይመስላል? በሞሮኮ አዘጋጅነት የሚካሄደው የ2005 የአፍሪካ ዋንጫ ውድድር ከ11 ቀናት በኋላ መካሄዱ ይጀምራል። ውድድሩ ከጀመረ 11 ቀናት በፊት እስካሁን 800,000 በላይ የስቴዲየም መግቢያ ትኬቶች ተሸጠዋል። የ2005 የአፍሪካ ዋንጫ ውድድር ከ6 በላይ ስቴዲየሞችና ከ9 የተዘጋጀለት የመጀመሪያ ውድድር 2-4 ቅንጡ ባለ 5 ኮከብ ሆቴሎች አንድ እና ዋና መቀመጫ የሚጠቀም የመጀመሪያው ለሁለቱም ቡድኖች የራሳቸውን የልምምድ ሜዳ ያዘጋጀ የመጀመሪያውን አፍሪካ ዋንጫ ውድድር እንደሚሆንም ተገልጿል።